ሰላም ውድና የተከበራችሁ የነፂ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? እኔ ያለኝ ፈጣሪ የተመሰገነ ይሁን። እንግዲህ ይሄ ሴራሚክ ድስት እንደምታዩት 4 ዶሮ 3 ዶሮ 2 ዶሮ ነው የሚይዘው። ሙሉ ሴራሚክ በአንደኛው በዱባይ ነው። እዚች ጋር ደግሞ ብዙዎቻችሁ የምታውቁት ቴልፎርድ ነው። ኦሪጂናሉ ሴራሚክ ቴልፎርድ ድስት ነው። 1.5 ነው ማለት ነው። ልክ እንደዛው ይሄም ሴራሚክ ድስት ነው። ማርኩ በሌላ ነው። ይሄም 1.5 ነው ማለት ነው። በተጨማሪ ደግሞ በማምኮ ማጥቼላችኋለሁ። ይሄ እንደምታዩት የማምኮ ብራንድ ነው ማለት ነው። ልክ እንደዛ ይሄኛውም የማምኮ ብራንድ ነው። ይሄኛው እጅ መያዣ መጥበሻ ያለው ልዩነቱ ያ ብቻ ነው። ይሄም 1.5 ነው ማለት ነው። በተጨማሪ ደግሞ እነዚህ የምታያቸው ግሎባል ሳህኖች ናቸው። በ3 ነው 3 ሴሪ ናቸው። በምትፈልጉት ከለር ኦርደር ማድረግ ትችላላችሁ። እዚህ ጋር ደግሞ የምትመለከቷቸው በእጅጉ የሚያማምሩ ጽድት ያሉ ከረከቦት ጋር ማች ማድረግ የምትችሉት ፔርሙዞች ናቸው ማለት ነው። በጣም ነው የሚያምሩት ከእንደዚህ አይነት ረከቦት ጋር። አሁን ይሄ የምትመለከቱት ረከቦት ጋር ማች ማድረግ ትችላላችሁ ማለት ነው። ከእንደዚህ አይነት ረከቦት ጋርም ደግሞ ለምትፈልጉ እቹት ሲልቨሯ ደግሞ እቺ ናት ማለት ነው። በጣም ነው የሚያማምሩት። በጣም ሞገስ ያለው ፔርሙዝ። እቺም ሴት ናት አለች እዛ ጋር እህቷ ሴት ናት። እቺ ሙሉ ጎልደን ናት። የትኛውም ቦታ ማስቀመጥ የምንችለው በፌም ሊኖረን ይችላል። ሱፍራ ላይ ሴርሞኒ ላይ መቀመጥ የሚችል በጣም የሚያማምሩ ተንቀሳቃሽ የሆኑ በፈለጋችሁት ሳይዝ መምረጥ ትችላላችሁ። በጣም የሚያማምሩ ማስቀመጫቸው ልክ እንደዚህ የእንጨት ነው። ኩል የሆነች እቃ ናት። በጣም ያምራል። የራሱ የሆነ ማንኪያ ያለው ማለት ነው። በጣም የሚያማምሩ ኩል የሆኑ እቃዎች ናቸው። የራሳቸው የሆነ ሻማ አለው፣ ማሞቂያ ሻማ አለው። እንግዲህ ፈለጋችሁትን ማዘዝ ትችላላችሁ። የምትመለከቷቸው ከግማሽ ሊትር ጀምሮ እስከ 3 ሊትር ፔርሙዝ አለ። በፈለጋችሁት እናንተ ማዘዝ ነው ያለባችሁ ማለት ነው። ከዛ መቀጠል እዚህ ጋር የምትመለከቷቸው እነዚህ የቡና ሲኒዎች ናቸው። ዋጋቸው ተመሳሳይ ነው። እንደምታያቸው በጣም የሚያማምሩ ከየትኛውም ረከቦቶች ጋር ማች ማድረግ የምትችሏቸው አማራጭ ያለው ሲኒ ነው። በጣም እቺ የምትመለከቷት ካሲዮ ድስት ናት። 1.5 ናት። በኦሪጂናሉ ነው። ካሲዮ ደረጃ አላቸው 1 እና 2 አለው። ይሄ ደረጃ አንዱ ካሲዮ ድስት ነው። 1.5 ነው ማለት ነው። የተሰራ ምግብ ወጥ የትኛው ቦታ ይዞ ለመሄድ አመቺ የሆነ ለፕሮግራም የሚቀርብ እናቴ ቤትም ስላለ በጣም የምቹ የሆነ እቃ ነውና ሴሪ 3 ፍሬ ነው ማለት። ይሄ ደግሞ የዱባይ ድስት ነው። ለማቅረብም ለመስራትም የሚሆን 6 ሴት ነው ማለት ነው። እዚህ ጋር ደግሞ ማጅስቲክ ነው። ማጅስቲክ 1.5 ማለት ነው። ይሄ 1.5 ነው። ከ5 በላይ 6 7 8 እስከ 15 አለው ማለት ነው። እናንተ ፈለጋችሁት ማዘዝ ትችላላችሁ። እቺ ደግሞ ግሎባል ሳህን ናት። 5 ሴሪ በነጭ አለው፣ በቢጫ አለው። ፈለጋችሁት ማዘዝ ትችላላችሁ። በነጩ ይሄውና በቢጫው ይሄውና። ብዙ ጊዜ ስለምትጠይቁኝ ይሄው አምጥቼላችኋለሁ። እዚህ ኩከር ድስቶች ናቸው። ከ5 ሊትር እስከ 25 ሊትር አለ። በፈለጋችሁት ማዘዝ ትችላላችሁ። የከለር ልዩነት እንጂ የእቃ ልዩነት የላቸው። ምክንያቱም ብዙ ጊዜ ስለምትጠይቁኝ ማለት ነው። ይሄኛውን ሲልቨሩን እና ይሄ ያ ነው። ይሄ ምርጥዬው ገራሚው መቼም የማይቀየረው የማይለወጠው የማይቀየር ስላችሁ ደረጃ አላቸው። ስትገዙ ጥንቃቄ አድርጋችሁ ግዙ። ከዛ ከ100 ግራም እስከ 2000 ግራም አለ። በፈለጋችሁት ማዘዝ ትችላላችሁ። እና ረከቦት ብዙ ጊዜ የተለያየ ዲዛይን የማላመጣላችሁ ይሄንን ስለምታዙኝ ነው። ከዛ በመቀጠል ደግሞ ለራሴ ለቤት ይምስላለኝ በጣም የሚያምር ሞገስ ያለው ረከቦት ነው። እንግዲህ ማዘዝ ትችላላችሁ። እጣን ማጨሻ ያለው የስኳር አለው። ጀበና ማስቀመጫና ከሰል ማውጫ አለው። ከ1 ነጥብ እስከ 3 ሊትር ቦይለር አለ። ውሃ ማሞቂያ ሴራሚክ ሳህኖች በሴሪ አለ። በንጥልም አንዳንድ ፍሬ አለ በፈለጋችሁ። ንጥል ደግሞ እነዚህ ናቸው ማለት ነው። ይሄም
ጎልደና የራሱ የሆነ ጭልፋ አለው። በንጥል አንድ ፍሬ ነው ማለት ነው። ብዙ ጊዜ በተለያየ ከለር ይመጣል። አሁን ባለፈው 70 ነበር፣ አሁን ደግሞ ጥበብ መጥቷል። ይሄ ደግሞ በተለያየ ከለር አለ ማለት ነው። ይሄ የራሱ ሰርቪስ አለው። ማች ማድረግ የምትፈልጉ ማዘዝ ትችላል። በጣም ቀለል ያሉ በየትኛውም ቦታ መቀመጥ የሚችሉ ተጣጣፊ ስለሆነ ማለት ነው። ያልኳችሁ የፓርቲሽኑ ሰርቪስ ይሄ ነው፣ ሴሪ ማለት ነው። ማች ማድረግ ትችላላችሁ። እነዚህ ሰርቪሶች ናቸው። በእንጨት አለ፣ ሙሉ ብረት አለ፣ ሰርቪስ በሆነ እችም ከለር አለች፣ ብረት ሰርቪስ አለ፣ ትሪዎች አሉ ማለት ነው። ከዛ በመቀጠል ደግሞ እነዚህ የምታያቸው የምግብ ቁርጥ እንጀራ ማቅረቢያ ወይም መቢያ ናቸው። እነዚህ የምታያቸው በጣም የሚያማምሩ ሳህኖች ናቸው ማለት ነው። በደንብ እንድታዩት ነው ቪዲዮን ቀስ ያደረኩላችሁ ያለሁት ማለት ነው። ይመስላል። እቺም በጣም የምታምር ኩል የሆነች እቃ ናት። ጎልደን የውሃ መጠጫ ናቸው። በተለያየ ከለር አለው። እነዚህ የምታያቸው የሻይ መጠጫ እስከነ ማስቀመጫው ነው። የሻይ መጠጫ ናት። በፈለጋችሁት ማዘዝ ትችላላችሁ። ያለ ማስቀመጫም አለ ለምትፈልጉ ልጆች። ብዙ ጊዜ ያለ ማስቀመጫ የምትፈልጉ ልጆች ስላላችሁ። ኩኪስ ማቅረቢያ በጣም ኪችን ላይ ታስቀምጣላችሁ። በጣም ደስ የምትል ቀለል ያለች ናት። የራሷ መቀበያዋ ናት። እቺ መቀበያዋ ናት። እንዴት አስገባታላችሁ? ከዛ እዚህ ጋር ምስር ከሆነ ያስቀመጣችሁት ወደዚህ ታመጡትና እቺን ቢጫዋን ፕረስ በምታደርጓት ሰዓት ቀጥታ ወደዚህ ይመጣል ማለት ነው። ከዛ መገልበጥ ትችላላችሁ። በትንሹ በአንድ እቃ የተለያየ 6 አይነት እቃ ማስቀመጥ እንችላለን። በጣም ደስ የሚል እቃ ነው። የምትመለከቷት ደግሞ ኪችን ካቢኔት ላይ የምናስቀምጣት በጣም የምታምር እቃ ናት። ይሄ መክተፊያ ያለው ነው። መክተፊያ በሌለውም አለ። የፈለጋችሁት ከለር መምረጥ ትችላላችሁ ማለት 3 ሊትር ፔርሙዝ ነው። የትኛውም ቦታ እንደዚህ አንጠልጥለን የምንወስደው ፕረስ ነው። በፈለጋችሁት አይነት ከለር አለው ማለት ነው። የምትመለከቷቸው የወይን ብርጭቆዎች ናቸው። መጠጫ በፈለጋችሁት ከለር አለ። እነዚህ ጋር ጎልደን ያለው ኖርማል ሲልቨርም ከለር አለ። ከዛ በመቀጠል የሽንኩርት መፍጫ ነው። የሽንኩርት መፍጫ ከፕረስ ጀምሮ ኖርማል እስከ መብራት የሚሰሩ አሉች ማለት ነው። ያለ መብራት የሌለበት ሀገር ደግሞ ልክ እንደዚህ ፕረስ አለ፣ ተሽከርካሪ አለ። የጁስ መፍጫ ከሳቺ ጀምሮ ኖርማል ሀገርኛ ድረስ አለ እና ፊልተር አለ ከ6 ሲኒ እስከ 12 ሲኒ። የቡና መፍጫዎች አሉ። ልክ እነዚህም በጣም የሚያማምሩ ኳሊቲ የሆኑ እቃዎች ናቸው። በመቀጠል እዚች ጋር ማንቆርቆሪያዎች አሉ። በጣም የሚያማምሩ የቆሎ ሰሃን አለ። ደግሞ በጣም የምታምር ማንቆርቆሪያ ልክ እንደዚህ ማች ማድረግ ትችላላችሁ ማለት ነው። ይሄንን የምትመለከቷት ተሽከርካሪ ናት። እንደዚህ በጣም ያምራል። ከለር መጥበሻ ናት። 5 ሴሪ ናት። ሙሉ መውጣት ይችላል፣ በነጥብ መውጣት ይችላል። ይሄ ኦሪጂናሉ ከለር መጥበሻ ነው። ዳርቺም የምታዩት ባለክዳን መጥበሻ ናት። ብዙዎቻችሁ ታውቁታላችሁ። ከሴራሚክ መጥበሻ ነው። ኦሪጂናሉ ነው። ከለር አለው፣ በጥቁር አለው፣ ኖርማል ደግሞ ነጣ ባለ ከለር አለው። ይሄኛው ሴት ነው የሚወጣው፣ 3ቱ አንድ ላይ ነው የሚወጣው። የዳቦ ኬክ መጋገሪያ ናቸው። ሳይዝ አለው። እቺ ደግሞ ልብ ቅርጿ ናት። ይሄ ደግሞ ፍሩት ማስቀመጫ በጣም የምታምር ናት። በፍሬ መውጣት ይችላል። ይሄኛው በጣም ዘመናዊና ማገዶ ከሰል ቆጣቢ የሆነችዋ ኳሊቲዋ ማንደጃ ናት። ይሄ ፓወር መጨመሪያ መቀነሻ ከ1 እስከ 5 አለው። ልክ በፈለጋችሁት ፓወር መጠን መስራት ትችላላችሁ ማለት ነው። ከረከቦት ጋር ማች ማድረግ ትችላላችሁ ማለት ነው። እነዚህ ባለ አንዱ ተች ነው። እቺ የራሷ የሆነ ፓወር መጨመሪያ መቀነሻ በጣም ገላግሌ የሆነ እቃ ነው። በነገራችሁ ላይ እጇ ደግሞ ሙሉ ምድጃ በሳቺ አለ። ባለ ሁለቱ ሳቺ ደግሞ በሽቦ አለ ማለት ነው። ባለ ሁለቱ ይሄ
ደግሞ ተች ባለ ሁለቱ ትልቁ ማለት ነው። እናንተ በፈለጋችሁት ማዘዝ ትችላላችሁ። የዳቦ ፓትራ ነው ማለት ነው። ዳቦ ፈጢራ፣ ፒዛ፣ የተለያየ ነገር መስሪያ የምትሆን ወሰን ፓትራ ናት። ይሄ ዳቦውን ካወጣችሁ በኋላ ፓትራው ማስቀመጫ ነው ማለት ነው። መሬቱ ወለል ሊሆን ይችላል እንዳያቃጥልባችሁ። ፓትራውን አሳያችኋለሁ ብዬ ነበር። የውሃ ጆክ ናቸው። በ1 ሊትር ከግማሽ እና በ2 ሊትር ነው። ኳሊቲ የሆኑ የውሃ ብርጭቆች ናቸው። በፈለጋችሁት ሳይዝ፣ እነዚህ ሳይዝ በፈለጋችሁት ከለር አለው፣ ሳይዝም አለው ማለት ነው። ቅርጽም በተለያየ። እነዚህ ደግሞ የምታውቋቸው ሀገርኛ የሆኑ ብርጭቆች ናቸው። ስለነበረኝ ቆይታ ይሄንን ይመስል ነበር። የሱቅ ዕቃ ይሄ ይመስላል። ማዘዝ የምትፈልጉ በአሁኑ ሰዓት ትንሽ ትራንስፖርትም በጣም አስቸጋሪ ስለሆነ ከቡታጀራ ትራንስፖርት ያለበት ቦታ የትኛውን ቦታ እልክላችኋለሁ ማለት ነው። በጣም አመሰግናለሁ። መልካም ጊዜ፣ መልካም ቆይታ።